እኔ የእስልምና እምነት ተከታይ አይደለሁም፣ የኦርቶዶክስ እምነት ተከታይ ነኝ። በዚህ ጉባኤ እንድገኝ ስለጋብዛችሁኝም በጣም አመሰግናለሁ። የሜንስትሪሙ ትርክት የክርስቲያን መንግስት ታሪክ፣ ኢትዮጵያ ክርስቲያን እየተባለ በብዙ ነገር ተገልጿል። እኔ አንድ ኦርቶዶክስ እምነት ተከታይ ነኝ። ቤዚካሊ ፋሚሊ ከደቡብና ከአማራ ቅልቅል ናቸው። ኢትዮጵያን ብዙውን ዞር ያለው ቤዚካሊ ደቡብ ኦሮሚያና አማራ ክልል ኖር ያለው ሰርቻለሁ። ህዝቡን በመጠኑ እረዳለሁ። ቤተክርስቲያን ውስጥም በዝርዝር አገልግያለሁ። በክህነት ደረጃ ጭምር አገልግያለሁ እና አሁን አምጬ ወጥቻለሁ። አምጬ የወጣሁበት ምክንያት ይሄው ነው፣ ሌላ የለውም። ጀስት እውነቱ ቤተክርስቲያን ውስጥ ያለው ነገር ጥያቄ ስላለኝ ማለት ነው። ጥያቄ አለኝ ብዬ ስወጣ መጀመሪያ ጥያቄውን የውስጥ ላይ ዳያሎግ የማድረግ ነበረ ሙከራዬ ከሚመለከታቸው ጋር። ዳያሎጉን ግን ቀጥታ እንደ ክህደት ወይም እንደሌላ የመቁጠር ዝንባሌ ስለነበረ ውስጥ ሆኜ መስራትም መነጋገርም ያልቻልኩት ፋይናሊ ምንድነው ለቤተክርስቲያንም አልጠቀማትም። ይሄ ሜንስትሪም የሚባለው ግራንድ ናሬሽን የሚባለው ኢትዮጵያ እንዲህ ነች ታላቅ ነች